ሰላም ሰላም ውዶቼ እንዴት ናችሁ? ሰላማችሁ ባላችሁበት ይብዛልኝ። ዛሬ ክሮሳን በቤት ውስጥ ልንሰራ ነው። እንግዲህ አብረን እንስራ። ይሄ ለብ ያለ ወተት ነው። ለብ ያለ ወተት ግማሽ ኩባያ ማለት ነው። እናንተ በካፕ መጠቀም ትችላላችሁ። እኔ በዚህ ኩባያ ሁልጊዜ እንደምታዩት የምሰራው በዚህ ነው። ግማሽ ኩባያ ለብ ያለ ወተት አደርጋለሁኝ። አንድ ሾርባ ማንኪያ ካሜራ ጨምራለሁ። ያው የኛ ፓኩ አንድ ሾርባ ማንኪያ ስለሆነ መለካት አይጠበቅብኝም ማለት ነው። ከዛም አንድ ማንኪያ የሾርባ ማንኪያ ስኳር እንጨምራለን። ስኳሩን እንደዚህ አድርጌ እጨምርና አማስለዋለሁ ማለት ነው። ያው ሁልጊዜ ካሜራችን እንደዚህ ኩፍ ካለ በኋላ ነው ወደ ዱቄታችን የምናደርገው። ለምን አንዳንዴ ካሜራ የማይሰራ ካሜራዎች ስላሉ በጊዜ እንደዚህ አድርገን ዱቄቱንም ሳያበላሽብን ሌላ የጨማመርናቸውን ነገሮች እንዳያበላሽብን ኩፍታው የሚያስታውቀን እንደዚህ አድርገን ወደ ጎን እናስቀምጥና መስራቱ ካሜራውን የምናውቀው ኩፍ ካለ ነው። ያ ማለት ሰርቷ ማለት ነው። አሁን ከድኜ ወደ ጎን አስቀምጣለሁኝ። ሌላ ነገሮችን እስከማዘጋጅ ድረስ ዱቄትን አምጥቻለሁ። ኦሬዲ ተነፍቷል እና እንደዚህ አድርጌ አዘጋጃለሁ። እዚህ ላይ አንድ ሻይ ማንኪያ ጨው ነው የምጨምረው። ከዛ ስኳር እጨምራለሁ ማለት ነው። ስኳር ይኸውና 3 ማንኪያ ስኳር ነው የማደርገው። አንድ ነገር ልንገራችሁ፣ ክሮሳን እንትን ነው ሳወር ነው መሆን ያለበት፣ ጣፋጭም አይደለም፣ ጨውም ብዛት የለውም። ያኔ ሳወር ነው መሆን ያለበት። እንዴት አድርጌ እንደምነግራችሁ ባላቅም ወደ ስኳሩም ወደ ጨውም ሳይሄድ ትንሽ እንደመሆምጠጥም አይደለም፣ መረር የሚልም አይደለም፣ ጣፋጭም አይደለም። ወደ ሳወርነት ነው የሚሄደው። ግን ቀለል ያለ ሳወር ነው። በጣም ሳወር ስላችሁ ሳወር አታርጉት። ካሜራችን እንዳያችሁት ኮፍ ብሎ ገልብጨዋለሁኝ። ስለዚህ እንደዚህ አድርጌ አቀላቅለዋለሁ ማለት ነው። ምንም የምንጨምረው ነገር የለንም። አሁን ማሸት ነው። እንደዚህ አቀላቅለዋለሁ። እኔ በእጅ ባደርገው መርጫለሁኝ። ስለዚህ በእጅ ለማድረግ ወስኜ በእጅ ገብቼበታለሁኝ። ያው እንደምታዩት የዚህ የቪዲዮ ቀረጻ ረዘም እንደሚል ነው የሚያስታውቀው። ምክንያቱም ብዙ ፕሮሰስ አለው ክሮሳን ለማድረግ። ስለዚህ ብዙ እንደውም ቆራርጬ ነው ወደ 1 ሰዓት ከምናምን የነበረውን ቪዲዮ ወደ 25 ደቂቃ ያደረኩት። ስለዚህ እናንተ በተሻላችሁ አቅም እያያችሁን ተንበሉ። ይሄው ውሃ ትንሽ ያስፈልጉኝ ውሃ አድርጌበታለሁኝ። ስለዚህ እንደዚህ አድርጌ አቦካዋለሁ። እንደዚህ በደንብ እንትን ካርኩ በኋላ ከተቀላቀለልኝ በኋላ በእንትኑ ዋሻዋለሁ ማለት ነው። ወደ ሰራሚክ ወስጄ እንዳያችሁት በደንብ እንትን ብሏል። ቆንጆ አስተሻሸት ነው፣ ግን በደንብ መታሸት ስለሚፈልግ ፕላስቲኩ እየተንቀሳቀሰ ስለሚያስቸግረኝ ወደ ሰራሚኩ አድርጌ አሸዋለሁ። እስከዛ ድረስ እንደዚህ አድርጌ ለተወሰነ ጊዜ ከድነዋለሁ ማለት ነው። ሶፍት እንዲሆንልኝ ለጊዜው ሶፍት እንዲሆንልኝ እንደዚህ አድርጌ አስቀምጠውና አንድ ግማሽ ሰዓት ቆይቼ እመጣበታለሁ ማለት ነው። ሸፍነዋለሁ። ኩፍ ሲል የኩፍታ እንትን ሲጀምር ለማሸት ሶፍት ሊሆንልኛል። ይሄው እንዳያችሁትም ትንሽ እንትን ብሎኛል። በአንድ እጄ ልጄን ስለተሸከምኩ ነው ትንሽ አስቸግሮኛል። ሙድ ላይ አይደለም ዛሬ እንዳያችሁት፣ ግን አሸዋለሁ የተወሰነ እንትን ብዬ ያያችሁት። እንደዚህ አድርጌ በደንብ አድርጌ አሸዋለሁኝ። እናንተ ቤታችሁ ውስጥ አርጋችሁ በደንብ አርጋችሁ እሹት። ከዛ ይሄ እኔ አቆራርጫለሁ። ያው ብዙ ደቂቃዎች አሉ። እንደዚህ አርገን ካሸነው በኋላ ምንድነው የምናደርገው? እንዳምጠዋለን ማለት ነው። እስኪ ልሞክረው። እሺ ብሎልኝ ተቀምጧል። ይኸውና ወደ እንዳምጠዋለን አብረን። ያው ረጅም ሰዓት ነው የሚሆነው ለመዳመጡ። እኔ እያቆራረጥኩ እንትን እላለሁ። እናንተ በተቻላችሁ አቅም በደንብ አሽታችሁ ዳምጡት። ቅርጹን ሲይዝላችሁ ትንትሩታላችሁ ማለት ነው።
ርዝመቱ እንደዚህ ከሆነ ላይ በኋላ ርዝመት ነው የምፈልገው፣ ብዙ ስፋት አልፈልግም። እንደዚህ ረዥም ከሆነ በተቻላችሁ አቅም 4 ማዕዘን ቅርጹን ርዝመቱን ይዛችሁ ብትሄዱ ጥሩ ነው። ያው መለኪያ ያላችሁ ሜትር ያላችሁ ምናምን እየመተራችሁ ነው የምታደርጉት። ያው ለቤት ስለሆነ ይሄ እኔ በሚቀልኝ እንትን እላለሁኝ። እናንተ እንደሚመቻችሁ በሜትር ነገርም በምንም እየለካችሁ እንትን ሳይዙ እኩል ነው አይደለም ትሉታላችሁ። እኔ እዚህ ጋር የቀለጠ ቅቤ ነው የተጠቀምኩት ባተር ማለት ነው። እናንተ ባተሩ ሳይቀልጥ ካላችሁ ስለሌለኝ ሳይሆን እኔ አቅልጨውን እንዲያዳረስልኝ ብዙ ባተር አልፈልግም እና ብዙ ይፈጅባችኋል። ክሮሶን በጣም ነው የሚፈልገው ባተር። ካላችሁ 500 ግራም ካላችሁ ራሱ አሪፍ ነው ለዚህ ለክሮሶን ስለሚፈልግ ማለት ነው። እኔ ለጊዜው በዚህ አዳርሸው በስሱ እንደቀባው ታስበውና ስራውን ለመስራት ያክል ነው። እንደዚህ አድርጌ እኩል ለማምጣት ሞክራለሁኝ። ሁልጊዜ ከምትሉት ነገር እንትኗን እኩል አምጧት። ምክንያቱም ክሮሶን ላይ በኋላ አሳያችኋለሁ ቅርጹ አይመጣላችሁም። የክሮሶኑ ቅርጽ አይመጣላችሁም እንትኑን ጠብቃችሁ ካልሰራችሁት ማለት ነው። እኔ እንደዚህ አድርጌ እያስተካከልኩ ሞክራለሁኝ ለማምጣት ወደዛ። እናንተ እንደዚህ ካደረጋችሁ በኋላ ወደ ፍሬዘር ለግማሽ ሰዓት ማስቀመጥ ትችላላችሁ። እኔ ግን ምን አደርጋለሁኝ እንደዚህ ካስተካከልኩ በኋላ እዳምጠዋለሁ ማለት ነው። ጊዜ ካላችሁ ደግሞ እናንተ ፍሬዘር በየግማሽ ሰዓት እያስገባችሁ እንደዚህ የቀለጠው በረዶ እንዲይዝላችሁ ስዳምጡ ሙልጭ እንዳይል ያግዛችኋል ማለት ነው። ዱቄታችሁን እየነፋችሁ እንትን አስተካክሉት። ትንሽ ጉፋን ይዞኛል ይቅርታ። እንደዚህ አርጋችሁ በደንብ እንትን ትሉታላችሁ። ቀዳዳ ምናምን ነገር ካገኛችሁ በተቻላችሁ አቅም እንትን በሉት። በሊጡ ራሱ ክደኑት ሳብ እያደረጋችሁ ለመሸፈን ሞክሩ። የኔ የቀለጠ ቅቤ ስለሆነ ካላቀለጥኩት አያዳርስልኝም። ወፍራም ሆኖ የቅቤውን የሊጡን ሳይዝ ያክል ነው ማድረግ ያለባችሁ። ወፍራም ሆኖ ብዙ ቅቤ ማለት ነው። እንደ አንድ ክሮሳን ሊጥ የምትጠቀሙትን ያክል ሳይዝ ነው መጠቀም ያለባችሁ። ያ ማለት በጣም ብዙ ይፈልጋል ማለት ነው ባተር። ያ ደግሞ አንደኛ ለአቅም ለሌለው ሰው ይቸግራል። እኔ አቅም ለሌለው እንደኔ አይነት ኑሮ ላለው ሰው የሚሆን አይነት ክሮሳን ነው የሰራሁት። እናንተ ደግሞ ካላችሁ ባተሩን ብዝት ታርጋችሁ መሀል ላይ አስቀምጣችሁ ትሸፉንታላችሁ ማለት ነው። ልክ እኔ እንዳደረኩት ከዛ ምንድነው ይሄ ፈንድቶብኛል እንደነገርኳችሁ። የቀለጠ ቅቤ ሲሆን ያስቸግራችኋል። ኤኒዌይ እንደምንም እንደዚህ እያረኩኝ ሞክራለሁ ማለት እንደዚህ አድርገን እየዳመጥን እናሰፋዋለን እናስረዝመዋለን ማለት ነው። አሁን እንዳያችሁት ረዝሟል፣ ሰፍቷል። ስለዚህ ወደ ትናችን እንሄዳለን። ወደ ስራችን ሌላኛው ስራ እናስከትላለን ማለት ነው። ቀጣዩ እንግዲህ ታዩታላችሁ እንዴት እንደማደርገው። ኦኬ እንደዚህ ርዝመቱን ከሰራን በኋላ ምን እናደርጋለን? በደንብ እናራግፈዋለን። ዱቄት ላዩ ላይ እንዳይኖረው በደንብ አድርገን ካራገፍን በኋላ ወደ ማጠፉ እንገባለን ማለት ነው። አሁን ቀደም ቅቤ አድርገናል። አሁን ላይ ግን ቅቤ አናደርግበትም። በቃ ዝም ብለን መጠቅለል ነው ስራችን። እየጠቀለን እንዳምጣለን። ከመዳመጣችን በፊት እዚህ ጋር አንድ ሚስጥር ልንገራችሁ። እንደዚህ አጠፍኩት። ካጠፍኩት በኋላ በኪስ አድርገውና ፍሬዘር አስቀምጠዋለሁ ለግማሽ ሰዓት ማለት ነው። ልጅን ስለያዝኩት በአንድ እጄ ነው እያነሳው ያለሁት። እንደዚህ አርጌ በደንብ አርጌ እንትን ካልኩ በኋላ አጥፌው እንደታጠፈ እንዳለ በኪስ ጠቅልዬ ፍሬዘር አስቀምጠዋለሁ ለግማሽ ሰዓት። ይሄ ስራ የሚካሄደው እንግዲህ 3-4 ጊዜ ነው። እንደዚህ እየዳመጥኩ እያጠፍኩ ፍሬዘር ማግባት ያለበት።
እና ክሮሶን ስራለው የተባለው ለዛ ነው። ስለዚህ ይሄን እንደዚህ አድርጌ ፍሬዘር አስቀምጣለሁኝ። ከግማሽ ሰዓት በኋላ ተመልሰን እናወጣዋለን ማለት ነው። እንደዚህ አሁን ከግማሽ ሰዓት መጥቻለሁኝ። ግማሽ ሰዓት ፍሬዘር ተቀምጦ ሲቆይ ለመዳመጥ በጣም ነው የሚመቸው ክሮሶኑ ማለት ነው። ስለዚህ ሁል ጊዜ ስንዳምጥ ከፍሬዘር አውጥተን እንዳምጠዋለን ማለት ነው። እንደገና ደግሞ ልዳምጥ ስትሉ ያው ዱቄት የማይቀር ነገር ነው። ገልብጠን በታጠፈው ያያችሁት እዚህ ጋር የታጠፈው ምልክት እሱን በሱ በኩል ነው መጀመሪያ ያለብን እቺ ማለት ነው። ስለዚህ በሱ በኩል ነው መዳመጥ ሁል ጊዜ መጀመሪያ ያለብን፣ ምክንያቱም ሳይዙን ይዞ እንዲሄድላችሁ ማለት ነው። ገልብጣችሁ ከሆነ ግን አልታወቃችሁም፣ ወደ ኋላ ይቀራል፣ እኩልነት አይመጣም ማለት ነው። ስለዚህ እንደዚህ አድርገን እናሰፋዋለን ማለት ነው። እንደዚህ በደንብ ከሰፋ በኋላ አሁንም ርዝመቱን ሁሉ እንደጠበቀ ሆኖ ያው ዱቄቱን ማራገፋችሁን አትርሱን። ያራግፌ ነው ሰዓት እያሳጠርኩ ስለሆነ ለማሳየት ያክል ነው። እናንተ እንትምለው እኩል ነው ማጠፍ ያላችሁባችሁ። ስለኩት ከማጠፋችሁና ከመጫናችሁ በፊት ለክታችሁ ታጥፍታላችሁ ማለት ነው። እንደዚህ አድርጋችሁ እንትን በሉት። አስተጣጥፉን ያው እንዳትረሱት። እኔ እዚህ እንደዚህ አድርጋችሁ በደንብ አድርጋችሁ ተጠቀልሉታላችሁ ማለት ነው። በደንብ ትጫኑታላችሁ። በነገራችን ላይ 3-4 ጊዜ ነው በየግማሽ ሰዓቱ ፍሬዘር የሚገባው። እያወጣችሁ እየዳመጣችሁ እንትን ትሉታላችሁ። አሁን ፌስታል አድርግና በፌስታሉ ላይ እንዳያችሁኝ ትሪ ላይ አድርጌ ሸፍኜ፣ እናንተ በማንኛውም ሳህን ላይ አድርጋችሁ እንዳይታጠፍ ፍሬዘር ውስጥ እንደዚህ ጥቅልል አድርጋችሁ ፍሬዘር ታስቀምጡታላችሁ ለግማሽ ሰዓት ማለት ነው። ግማሽ ሰዓት በኋላ እንደገና እናወጣለን ማለት ነው። አሁን እንደዚህ አድርጌ አስገባዋለሁ። ተመልሼ እመጣለሁ። ፍሬዘር ገብቶ ግማሽ ሰዓት ቆይቶ ወጣ። አሁን እንደዚህ ከፌስታሉ አወጣዋለሁኝ። ከፌስታሉ አውጥቼ ያው እዳምጣለሁ ማለት ነው። እንደገና እንደነበረው ቅድም እንዳሳየኋችሁ እየዳመጥ እናስተካክላለን ማለት ነው። መዳመጥ ማጠፍ ነው ይሄ እንትን የሚለው የክሮሳን ጣዕሙም ያው ዝብዳ ብቻ ሳይሆን አጠቃለልም ያስፈልጋል። አደማመጥ ያስፈልጋል። እሱን ነገር እንትን እንዳትሉት። ይሄንን ይረስቸው ነበር፣ እናንተ እንዳትረሱት። በታጠፈው መንገድ መስመሩን አይታችሁ ነው መዳመጥ ያለባችሁ። አደማመጣችሁ ልክ እንዲሆን ማለት ነው። ስለዚህ ቅርጹን ይዞ እንዲወጣላችሁ እንደዚህ አድርጋችሁ ተዳምጡታላችሁ። ርዝመቱን እንደያዘ እንደዚህ አድርጋችሁ ጣፉት። እኩል እንትን ካላችሁ በኋላ ካስተካከላችሁ በኋላ አስተጣጣፋችሁ ያው እንዳይዛባባችሁ እንደዚህ አድርጋችሁ አስተካክላችሁ ቅርጹን ይዛችሁ ጫን እያላችሁ ትዳምጡታላችሁ። ዱቄቱን ደግሞ ማራገፋችሁን አትርሱ። ዱቄት ካለው ክፍተቱን እንዳይል ማለት ነው። ዱቄቱን ረገፍ አድርጋችሁ ካለው ነው። ስላልተጠቀምኩኝ ብዙ የለውም እኔ ጋር እንደምታዩት ዱቄት የለውም። ጫን እለዋለሁኝ። ያው ስታጥፉት እንትኗን ይዛችሁ በሱ ልክ ነው እንትን ማለት ያለባችሁ። እንደዚህ ጫን አድርጋችሁ ማዕዘኑ እንዲመጣላችሁ ታስተካክሉታላችሁ ማለት ነው። እነዚህ ካደረኩ በኋላ ያው እንደተለመደው ወደ ፍሬዘር ይገባል ማለት ነው። እናንተ መለኪያ ካላችሁ በመለኪያችሁ፣ ሜትር ነገር ካላችሁ በሜትራችሁ፣ በዛ ነው የሚታወቀው። ስለዚህ እንትን ትሉታላችሁ ማለት ነው። እኔ ያው በእጄ ቅርጹን ለማስተካከል እና ሳይዙን ለማስተካከል ሞክሬያለሁ። እናንተም እንደዚህ አድርጋችሁ ካላችሁ እንደነገርኳችሁ በመለኪያችሁ ሳይዙን እየለካችሁ ትሄዳላችሁ። ትንበሉት እኔ ጫን ብዙ ያበዛውበት እንዲያያዝና ሲዳመጥ እንትን እንዲል ነው፣ ለኔ እንዲቀለይ ነው። እንደዚህ አድርጋችሁ ታስተካክላላችሁ። አሁን እንደተለመደው ወደ ፍሬዘር አረጋለሁ። ፌስታል አድርጌ ወደ ፍሬዘር ካረኩ በኋላ ይሄ ነገር 3 ጊዜ ፍሬዘር አረጋለሁ። 4ኛው ጊዜ ደግሞ
ፍሬዘር ሳይሆን ተላጃ ውስጥ አስቀምጠውና 24 ሰዓት ይቀመጣል ማለት ነው። 24 ሰዓት ተቀምጦ ነው ወደ ስራ የሚገባው፣ ወደ ክሮሳን ሊገባ የሚችለው ማለት ነው። ዛሬ እንደዚህ ከሰራ በኋላ ነገ ነው መጠቀም ያለብኝ። ይሄን እንደዚህ ያደርገዋለሁኝ። ስለዚህ ውዶቼ እንደዚህ ይሄ ሶስተኛ ነው። ሶስተኛ ጠቅዬ ልዳመጥ ነው ማለት ነው። ወደ አራተኛው ስንገባ እንደነገርኳችሁ ፍሪዘር ስለሚቆይ ይሄ መጨረሻ ነው፣ ግማሽ ሰዓት አቆይቼ የማወጣው። ስለዚህ አሁንም በደንብ ዳምጠዋለሁኝ። ለአራተኛ ጊዜ ፍሪዘር ተላጃ ነው የምናስቀምጠው እንደነገርኳችሁ። አሁን በደንብ አድርጌ ቅርጹን እንዳሳየዋችሁ በዚህ አይነት መንገድ እንዳምጠዋለኝ። እንደዚህ እያረጋችሁ በደንብ አርጋችሁ ትዳምጡታላችሁ። ስፋቱንም ርዝመቱንም እንትን እንዲል መጀመሪያ ስፋቱን አስተካክላለሁኝ። ከዛ በኋላ ወደ ርዝመቱ ይሄዳሉ ማለት ነው። ርዝመቱ እንደዚህ ካደረኩ በኋላ እያያችሁ ነው። በደንብ አርጋችሁ በዚህ አይነት መንገድ ትጫኑታላችሁ። አስተካክሉት። ከመጫናታችሁ በፊት በደንብ ከተስተካከለ በኋላ ወደ መታጠፉ ሁለተኛው ዙር ጥፍ ታድርጉታላችሁ። እንደዚህ አርጋችሁ ሳይዙን እያስተካከላችሁ፣ ልክ ካልሆነ ደግሞ ወይ እንደገና ከፈታ አርጋችሁ ማስተካከል ወይ ደግሞ መለጠጥ ይቻላል። ለጠጥ እናረገውና እናስተካክለዋለን። እንደዚህ ሳብ አርገን እንደዚህ ጫን ለዋለሁኝ። ያው እንደነገርኳችሁ ጭነዋለሁ፣ በእጄ ያስተካክለዋለሁ። ሌላ መጫኛ ስለሌለኝ እና በእጄ ቅርጹን በደንብ አድርጌ ያስተካክለዋለሁኝ። እንደዚህ አርጋችሁ እንደነገርኳችሁ የክሮሶን ጣዕሙ ሳወሪ ነው። ሳወሪ ማለት ስኳርና ጨው መሀል ያለ ጣዕም ነው። ሳይበዛ ሳያንስ ለስለስ አርጋችሁ ማለት ነው። ክሮሶን ጣዕሙ እንደዛ ነው። እንግዲህ እናንተ ደግሞ በስኳር መልክ መጠቀም ትችላላችሁ። ይሄን አሁን እዚህ ጋር አደርገውና ፍሪዘር አስገባዋለሁኝ። ፍሪጅ ማለት ነው። ፍሪጅ ለአራተኛ ጊዜ ስለሆነ እንደዚህ አርጌ አሳድረዋለሁኝ ለነገ ማለት ነው። አሁን ነክቶ እንደገና 24 ሰዓት ቆይቶ ወደ ስራ ገብቻለሁኝ። እንደዚህ አርጌ የተጫንኩኝ ዳምጠዋለሁ። ቆንጆ ሆኖ ሶፍት ሆኖልኛል። ባብሊን ነገር ታዩታላችሁ። ወይ ቀስ ብላችሁ አፈንዱት፣ ወይ ስዳምጡ ቀስ ብላችሁ እንዳይፈነዳባችሁ ወደ ጎን አርጋችሁ አየሩ የሚወጣበትን መንገድ ማስተካከል ትችላላችሁ። ይሄን እንዳያችሁት ጠፍቷል ስዳምጠው። እናንተ ምናልባት ኢንኬዝ ከሆነባችሁ ነው እንዳያችሁት እንደዚህ አርጌ ዳምጫዋለሁኝ። ልጄ ስለተነሳብኝ በአንድ እጄ ነው እየዳመጥኩ ያለሁት። እስቲ እሺ ካለኝ አስተካክለውና እንደገና ወደ መዳመጥ በስርዓቱ ገባላችኋለሁ። ገብተኝቶልኛል። እንደዚህ አርጌ ጨርቅ ኮርነሩ ላይ ጫፍ ላይ ያለውን ቅርጹ እንዲይዝልኝ እንደዚህ አርጌ ቆርጬ ያነሳዋለሁ በቢላዋ። እናንተ ማንሳት ትችላላችሁ። ከዛ ይሄንን በሌላ ቅርጽ አርጋችሁ መዳመጥ ትችላላችሁ ማለት ነው። የክሮሶን አቆራረጥ እንግዲህ በፒዛ ስታይል ነው፣ ግን ፒዛ አይደለም። እንደዚህ በትሪያንግል አርጋችሁ እኔ በትልልቁ ነው እየቆረጥኩ ያለሁት። ፎርኔ አነስ ያለች ስለሆነ አንድ ጊዜ ማስገባት ነው የምፈልገው። ስለዚህ እንደዚህ አርጌ ቆርጠውና አሳያችኋለሁ አጠቃለሉን። እንደዚህ አርጋችሁ ቁረጡት። በዚግዛግ መልክ ትሄዳላችሁ ማለት ነው። እናንተ በምትፈልጉት ሳይዝ አነስም ማድረግ ትችላላችሁ፣ ተለቅ ማድረግ ትችላላችሁ። እኔ አንድ ጊዜ እንዲበሉት ስለሆነ በእንትና አስተካኪ በእንደዚህ አይነት መንገድ ቆርጠዋለሁኝ። ተለቅ አርጌ እዚህ ይሄ 4 ኩባያ ዱቄት ነው። 4 ኩባያ ዱቄት ወደ 7 ፍሬ ወጥቶልኛል። እንደዚህ አርጌ ደረቅ ያለውን ዱቄቱን ካያችሁ ታነሱትና ደረቅ ያለውን ወደ ላይኛው ወይም ወደ ታችኛው ታደርጉታላችሁ። አየሩ ካደረቀባችሁ ለምን ጫንድ ስታደርጉት ለመያዝ እንዲመቻችሁ፣ ለመለጠፍ እንዲመቻችሁ ማለት ነው። የኔ ያልደረቀም ሶፍት ስለሆነ ነው። ኬዝ እናንተ ከደረቀባችሁ የታችኛውን ሊጥ ወደ ላይ አርጋችሁ ገልብጣችሁ ማጠፍ ትችላላችሁ። እኔ በእንደዚህ አይነት ሁኔታ ሁሉንም ቆርጬ ጨርሳለሁ ማለት ነው። እንደነገርኳችሁ ይሄንን ዱቄቱን ብድግ አርጉት ለመለጠፍ እንዲመቻችሁ። እንደዚህ አርጋችሁ ጫን ታደርጉታላችሁ። ለሁለት ገመስ ታደርጉትና ቅርጹ እንዲይዝላችሁ እንደዚህ ሮል እያደረጋችሁ እየተቀለላችሁ ትሄዳላችሁ። እንደዚህ ታደርጉታላችሁ።
አጠቃለሉ በእንደዚህ ሲሆን አያችሁት ቅርጹ የክሮሳን ቅርጽ ነው። ጥፍት አድርጉትና በጨረቃ መልክ ታረጉታላችሁ። እንደዚህ አርጋችሁ አሁንም እንደዚሁ ላይኛው ደረቅ ስላለብኝ አገለበጥኩት። ከዛ እንደዚህ አርጌ ጫፉን እጥፍ አድርጋለሁኝ። እያጠፍኩ እየጠቀለልኩ እሄዳለሁ ማለት ነው። እየጠቀለላችሁ ሳብ አርጉት። አጠር ካለባችሁ ወይ ደግሞ ወፈር ካለባችሁ እንደዚህ አርጋችሁ ተጠቀሉታላችሁ። ይሄው የክሮሳንት ነው ተገልብጦ ነው የሚደረገው። እንዳያችሁት እየጨረስኩ ነው። ይሄ እንደዚህ አርጋችሁ ጥፍ ካደርጋችሁ በኋላ እየጠቀለላችሁ ትሄዳላችሁ። ያያችሁት በእንደዚህ ጨረስ ማለት ነው። ቅድም ከዳር ዳር የቆረጥኩትን ዝም ብዬ በእንደዚህ አይነት ስታይል አድርጌ አስቀምጨዋለሁኝ። እንደዚህ አድርጌ ኩፍታ ጠብቃለሁ ለአንድ ግማሽ አንድ ሰዓት ያክል እንደዚህ አድርጌ አስቀምጠዋለሁ። ኩፍ ሲል ደግሞ ወደ ስራችን እንመለሳለን ማለት ነው። አሁን እዚህ ጋር ኩፍ ብሎልኛል። እንቁላል ስኳራን ወስድና አንዲት ማንኪያ ወተት አድርጌ በደንብ መተዋለሁኝ። ወተት አለማድረግም ትችላላችሁ። እኔ በወተት ትንሽ ሶፍትነት እና ከለሩ ደስ ስለሚለኝ እንደዚህ አድርጌ መትቼ ክሮሳኑን እቀባዋለሁ ማለት ነው። እንዳያችሁት በብሩሽ እያንዳንዷን እንትንላለሁኝ እቀባዋለሁኝ። ቀስ ብላችሁ ቀቡ። ኩፍ ስላለ ኩፍታው እንዳይንቀሳቀስ እንዳይመለስባችሁ እንደዚህ አርጋችሁ ቀብታችሁ ተጨርሱታላችሁ። ሁሉንም ቀብቻለሁኝ። ያው ሰዓት ለማሳጠር ያክል ነው። ይሄንንም ቀባዋለሁኝ። እንደዚህ አርጌ ፉርን አስገባለሁ። አያችሁት ሁሉም ተቀብቷል። ይሄውና የሚያምር ኩፍታ ነው የያዘው። አሁን ፉርን አስገባዋለሁኝ። ከ15 እስከ 20 ደቂቃ ያክል ይፈጅብኛል። ይሄውና የሚያምር ክሮሳን ከለሩ ራሱ በጣም ነው የሚያምረው። ውስጡ ራሱ ፍፍት ያለ ነው። እንትን የጠቀለል ነው። ብዙ ጊዜ የክሮሳኑን ቅርጽ አምጥቶልናል። አያችሁት እንደውም ባተር በቂ ስላላደረኩኝ በደም ስንጥቆ አልታየም። እናንተ ከፈለጋችሁ ባተራችሁን በዛ አርጋችሁ ካላችሁ በእንደዚህ መጠቀም ትችላላችሁ ማለት ነው። ሰብስክራይብ እና ሼር ኮሜንት ማድረጋችሁን አትርሱ። ከዚህ እንደዚህ የሚያምር ክሮሳን ሰርታችሁ ትሞክራላችሁ ብዬ ተስፋ አደርጋለሁኝ። በጣም የሚያምር ነው። ይሄንን በወተት በሻይ በምትፈልጉት ነገር መብላት ትችላላችሁ።